በጌታ በኢየሱስ ክርስቶስ ስም የተወደዳችሁ ቅዱሳን በሙሉ እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። እኔ በጣም ዳና ነኝ። ዛሬ እግዚአብሔርን ቃል አብረን እንድንካፈል እንድንማማር ይህን እድል የሰጠንን እግዚአብሔርን እባርካለሁ። እግዚአብሔር በዚህን ሰዓት እንዳካፍል የሰጠኝ የእግዚአብሔር ቃል መልእክት ክፍል አለ። ይህን ክፍል አነብና ከዚያ ክፍል እሱ የሚያስተምረንን አብረን እንማማራለን። ይህም መልእክት የሚገኘው አንደኛ ጴጥሮስ ምዕራፍ 4 ከቁጥር 7 ጀምሮ ያለ ክፍል ይሆናል። እንደዚህ ይነበባል። ቃሉን ከኔ ጋር ምናልባት መጽሐፍ ቅዱስ እጃችሁ ላይ ያለ አብረን እንድንከፍት እጋብዛችኋለሁ። አንደኛ ጴጥሮስ ምዕራፍ 4 ከቁጥር 7 ዳሩ ግን የነገር ሁሉ መጨረሻ ቀርቧል። እንግዲህ እንደ ባለ አእምሮ አስቡ፣ ትጸልዩም ዘንድ በመጠን ኑሩ። ፍቅር የኃጢአትን ብዛት ይሸፍናልና። ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ። ያለ ማንጎራጎር እርስ በርሳችሁ እንግድነት ተቀባበሉ። ልዩ ልዩን የእግዚአብሔርን ጸጋ ደጋግ መጋቢዎች እንደመሆናችሁ እያንዳንዳችሁ የጸጋን ስጦታ እንደተቀበላችሁ መጠን በዚያው ጸጋ እርስ በርሳችሁ አገልግሉ። ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር፣ የሚያገለግልም ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል። ክብርና ስልጣን እስከ ዘላለም ድረስ ለእርሱ በሚሆነው በኢየሱስ ክርስቶስ በኩል እግዚአብሔር በነገር ሁሉ ይከብር ዘንድ አሜን ይላል የእግዚአብሔር ቃል። ቀጥሎ ያለውን እስከ 19 ቁጥር ያለውን በኋላ አነባለሁ። ለጊዜው በዚህ ክፍል ሐዋርያው ጴጥሮስ በእግዚአብሔር መንፈስ ሆኖ በዓለም ዙሪያ ለተበተኑ ቅዱሳን፣ ለአማኞች፣ በስደት ላይ ለነበሩ ክርስቲያኖች ይጽናኑ ዘንድ፣ በክርስቶስ ያላቸው ተስፋ ይነቃቃ ዘንድ፣ እምነታቸው ያድግ ዘንድ የላከውን መልእክት ነው የምንመለከተው። ይህም መልእክት ዘመን ዘለል የሆነ ዛሬም ለቅዱሳን በክርስቶስ ለምናምን የክርስቶስን አዳኝነትና ጌትነት ለተቀበል ለእኛ በምድር ላይ መጻተኞች ለሆን ሰማይ ላለን ከሞት በኋላ ሕይወት ላለን ሰዎች ይህን መልእክት ይነግረናል። ይህም መልእክት ሰማያዊ የመንፈስ ቅዱስ ድምፅ ነው። ቁጥር 7 እንዳነበብኩላችሁ ዳሩ ግን የነገር ሁሉ መጨረሻ ቀርቧል ይላል። ዛሬም የመልእክቱ የኔ ዋና ሐሳብ ይሄው ነው። ይሄን መቀየር አልፈለኩም። የነገር ሁሉ መጨረሻ ቀርቧል። አሁን በመጽሐፍ ቅዱሳችን ስንመለከት ከዘፍጥረት ጀምሮ ያለው መልእክት የነገሮችን ጅማሬ ያስረዳናል። ሰማይ ምድር ጅማሬ፣ የተፈጥሮ ጅማሬ፣ የሰው ልጅ ጅማሬ፣ የኃጢአት ጅማሬ፣ የሞት ጅማሬ፣ የከዋክብት ጅማሬ፣ የፀሐይ የብርሃን የጨለማ ጅማሬ ነገሮች ሁሉ በእግዚአብሔር እንደተጀመሩ ያስረዳናል። እንዲሁም ደግሞ አዲስ ኪዳን የነገሮችን ፍጻሜ ያስረዳናል። ሁሉ ነገር ጅማሬ እንዳለው ሁሉ ፍጻሜም አለው። ጅማሬም የሌለው ፍጻሜም የሌለው አንድ እግዚአብሔር ብቻ ነው። ስሙ የተባረከ ይሁን። ስለዚህ ሁሉንም ያስጀመረ ጌታ ወደ ፍጻሜም ሊያመጣ የሚችለው እሱ እንደሆነ ልናውቅ ይገባል። ሐዋርያው ጴጥሮስ ብያለሁ፣ በዓለም ሁሉ ለተበተኑ ቅዱሳን መጻተኞች በክርስቶስ ምክንያት መከራ እየተቀበሉ ስላሉ፣ ሰማያዊውን ሕይወት እየናፈቁ ለሚገኙ፣ የክርስቶስ ወዳጆች ለሆኑ ለተበተኑ ቅዱሳን ይህን ማጽናኛ ቃል ይናገራል። ምን እያለ
የነገር ሁሉ መጨረሻ ቀርቧል እያለ የነገር ሁሉ መጨረሻ ቀርቧል። አዲስ ኪዳን ስለ መጨረሻ ዘመን በብዛት ይናገራል። አብዛኛው የአዲስ ኪዳን መልእክቶች፣ የጳውሎስ መልእክቶች፣ የዮሐንስ መልእክቶች፣ የጴጥሮስ መልእክቶች፣ የያዕቆብ መልእክቶች ስንፈትሽ ስለ መጨረሻው የሚገሰግሱ ናቸው። መጨረሻው እንደቀረበ፣ መጨረሻው ዘመን ላይ እንዳለን፣ ስለ መጨረሻ ዘመን ምልክቶች፣ መጨረሻው ምን እንደሚመስል በብዛት በብዙ ቃላትና በብዙ መልክ ተተርትሮ ተገልጾ እናገኛለን የእግዚአብሔር ቃል። ከነዚያ ውስጥ ሁሉን ለመዳሰስ ስለማልችል ይህን ክፍል ዛሬ አብረን እንድንካፈል ወድጃለሁ። የመልእክቴም ሐሳብ የነገር ሁሉ መጨረሻው ቀርቧል። መጨረሻ ስለመቅረቡ አዲስ ኪዳን ፍንትው ያለ ግልጽ የሆነ ምልክቶችን አስቀምጦልናል፣ ነግሮናል። በተለይም እሱን እንዲሁ እነግራቸዋለሁ። የመጀመሪያው የተፈጥሮ መዛባት እንደሚሆን በመጨረሻ ዘመን የእግዚአብሔር ቃል በደንብ ነግሮናል፣ አስረግጦ ነግሮናል፣ አስረግጦ አስተምሮናል፣ አስረግጦ በግልጽ አሳይቶናል። የእግዚአብሔር ቃል የተፈጥሮ መዛባት ትልቁ ምልክት ነው። የመሬት መናወጥ እንደሚሆን፣ ነውጥ እንደሚሆን፣ ተፈጥሮ እንደሚዛባ መጽሐፍ ቅዱሳችን ዘፍጥረት ላይ ስንመለከት እግዚአብሔር ሰማይንና ምድርን ከሰራ በኋላ ፀሐይን ፈጥሮ፣ ከዋክብትን ፈጥሮ፣ ጨረቃን ፈጥሮ፣ እጽዋትን እንስሳትን ፈጥሮ በኋላ መልካም እንደሆነ ተመለከተ ይላል። ከዛም በኋላ ግን በሰው ልጅ ውድቀት ምክንያት ያ ተፈጥሮ ተበላሽቷል። በኃጢአት ምክንያት ያ ተፈጥሮ ተበላሽቷል። እስካሁን ድረስ ያ ተፈጥሮ አልተመለሰም። እሾህና አሜከላን የሚያበቅል የምናወጥ ጎርፍ የሚያጠቃው፣ አውሎ ንፋስ የሚያጠቃው፣ መሬት መሰንጠቅ የሚያጠቃው ብዙ የተፈጥሮ ክስተቶች፣ ጥቃቶች የሚደርስበት ተፈጥሮ ሆኖ ተበላሽቶ ይገኛል። ግን ይሄ ተፈጥሮ እንደሚያልፍ የእግዚአብሔር ቃል አስቀምጦልናል። ሰማይና ምድር እንደሚያልፍ፣ ይህ የተበላሸው ምድር እንደሚያልፍ፣ የተበከለው ምድር እንደሚያልፍ፣ እስከዛ ድረስ ግን ለማልማት፣ ለማስተካከል፣ ፍጹም ለማድረግ መስራቱ ጥሩ ነው። ግን እግዚአብሔር ወደ ፈጠረው ወደዛኛው ውብ ወደ መጀመሪያው ውበትና ክብር በእኛ እጅ አይመጣም። እንደውም ስለዚህ ተፈጥሮ የእግዚአብሔር ቃል ትንቢታዊ መልእክት ምንድነው? ይህ የተበላሸው ዓለም ያልፋል፣ አዲስ ሰማይንና አዲስ ምድርን እንጠብቃለን። ስለዚህ የተፈጥሮ መዛባት ምልክት ዛሬ በዓለማችን ላይ ትልቁ ጉዳይ ሆኗል፣ ትልቁ አጀንዳ ሆኗል። የመንግስታት አጀንዳ፣ የኃያላን መንግስታት አጀንዳ፣ የሀገራችን መንግስት አጀንዳ ሆኗል። የተፈጥሮ መዛባት ጉዳይ መቆጣጠር አልቻልነውም። ከእጃችን ወጥቷል፣ ከእጃችን አምልጧል። ይህን ግን በበላይነት መቆጣጠርም መለወጥም ወደ ፍጻሜ ማምጣትም የሚችል አንድ እግዚአብሔር ብቻ ነው። ሌላኛው ምልክት የፖለቲካ መዛባት እንደሚሆን የእግዚአብሔር ቃል አስቀምጦልናል። መንግስት በመንግስት ላይ ይነሳል፣ ህዝብም በህዝብ ላይ ይነሳል፣ የጦር ወሬ ይሰማል ይላል እግዚአብሔር ቃል። ይሄ የመጨረሻው ዘመን ትልቁ አንዱ ምልክት ነው። ዛሬ ዓለማችንን በጭሩ ብንፈትሽ በብዙ ሚዲያ ምንሰማው፣ ሶሻል ሚዲያዎች ላይ የምንከታተለው የሰላም ወሬ የለም። ወሬው በሙሉ የጦርነት ነው። የስጋት ቀጠና ሆናለች ዓለም። አንድ መንደር እንደሆነች በቴክኖሎጂ እንደዛውም እንደ አንድ መንደር ሆና የምትጠፋ ይመስላል። መንግስት በመንግስት ላይ ይነሳል። መተማመን የለም፣ መከባበር የለም፣ ውል አይጸድቅም፣ ስምምነት ቋሚ አይሆንም። አንዱ ሌላውን ሲፈራ ይኖራል። ስንፈራራ እንኖራለን፣ ስንጠባበቅ እንኖራለን። ስለዚህ የፖለቲካ መዛባት ትልቅ ምልክት ነው። ምናልባት
እንደ አዲስ በሚዲያ ለሚሰሙ ወይ በተጨባጭ ለሚያዩ ሰዎች አዲስ ሊሆን ይችላል። ለኛ ግን ለአማኞች የእግዚአብሔር ቃል አስቀድሞ ነግሮናል፣ አስቀድሞ አሳውቆናል። እኛ ከዚህ ምድር አይደለንም፣ ከዚህ መንግስት አይደለንም። ይህ ምድራዊ መንግስት ያልፋል፣ ይቀየራል፣ ይወድማል። ነገስታቶች በሙሉ በመጨረሻው ዘመን ቁልፋቸውን፣ ስልጣናቸውን ለአንድ ክርስቶስ ያስረክባሉ። የእግዚአብሔር ስም የተባረከ ይሁን። ምንድነው የሚለው የእግዚአብሔር ቃል ኤፌሶን ላይ? ዓለማት በሙሉ በልጁ በክርስቶስ ኢየሱስ ይጠቀለላል። ይሄ የእግዚአብሔር ዓላማ ነው። እስከዚያ ድረስ ግን መንግስታቶች አይረጋጉም፣ መረጋጋትም የለም። አንዱ የመጨረሻ ዘመን ምልክት ሆኗል። ሌላው ደግሞ ማህበራዊ ቀውስ ነው። በመጨረሻ ዘመን ከሚሆኑ ምልክቶች ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 ጀምሮ ያለውን ይህን ስንመለከት ማህበራዊ ህይወት ምን ማለት ነው? ማህበራዊ ህይወት ማለት የቤተሰብ ቀውስ፣ አባት በልጅ ላይ፣ ልጅ በአባት ላይ፣ እህት ወንድም ላይ የሚነሳበት፣ ፍቅር የሚጠፋበት፣ መተማመን የሚጠፋበት፣ አንድነት የሚታጣበት፣ ትልቅ መከፋፈልና ግጭት በቤተሰብ መካከል፣ በአካባቢ፣ በቀበሌ፣ በመንደር፣ በጎረቤት እንደሚሆን የእግዚአብሔር ቃል ነግሮናል። ይሄም ትልቅ የመጨረሻ ዘመን ምልክት ሆኖ ተቀምጧል። ይህንንም ልንገነዘብ ይገባል ወገኖቼ። አንዱ ትልቁ ሌላኛው የመጨረሻ ዘመን ምልክት የመንፈሳዊ ህይወት እምነት መዛባት ነው። የሃይማኖት መብዛት፣ የአመለካከት መብዛት፣ ሃይማኖት ላይ መፈላሰፍ፣ እኔ የሚመስለኝ እንደዚህ ነው ማለት፣ እኔ የሚከተለው ይሄንን ነው ማለት፣ እኔ ይሄንን ነው ማምነው ማለት፣ ጥርት ያለውን የእግዚአብሔር ቃል እውነት መከተል ተስኖን፣ በእግዚአብሔር ቃል መሰረት መሄድ ተስኖን የእግዚአብሔርን ቃል በሚመቸን መንገድ እንተረጉማለን። ለአእምሮአችን በሚመች ሁኔታ እንተረጉማለን። ለአኗኗራችን በሚመች ሁኔታ ተርጉመን ጠምዝዘን የራሳችን እናደርጋለን። እኛ ወደ መጽሐፍ ቅዱስ አንሄድም። መጽሐፍ ቅዱስን ግን ወደ እኛ እናመጣዋለን። እኛ ወደ እግዚአብሔር ሐሳብ አንሄድም። የእግዚአብሔርን ሐሳብ ወደ እኛ ለማምጣት እንታገላለን። ሃይማኖት ብዙ ነው፣ ፍልስፍናው ብዙ ነው፣ ትምህርቱ ብዙ ነው፣ ስብከቱ ብዙ ነው። እውነት ግን ምን ያህል አለ? ተዛብቷል። ይህን ደግሞ የእግዚአብሔር ቃል ቁልጭ አድርጎ ግልጽ አድርጎ አስቀምጦልናል። የሃይማኖት መዛባት እንደምኖር እምነት እስኪጠፋ ድረስ ብዙ ለዳንነት የተጠሩ ለመዳን ጥቂት የቀራቸው የእግዚአብሔርን መንግስት ሊወርሱ የተዘጋጁ በእግዚአብሔር መንግስት ደጅ ላይ የቆሙ እንደሚስቱ እንደሚሳሳቱ ሁሉ የእግዚአብሔር ቃል አስቀምጦልናል። ሐሰተኛ አስተማሪዎች እንደሚነሱ፣ ሐሰተኛ ነቢያት እንደሚነሱ የእግዚአብሔር ቃል ቁልጭ አድርጎ አስቀምጦልናል፣ ነግሮናል። ይሄ አንዱ የመጨረሻ ዘመን ምልክት ነው። ሌላኛው ላሳያችሁ፣ አንዱ ደግሞ ከኖርንበት ከተገበርነው የምንከተለው ከሆነ ደስ የሚል ጥሩ የተስፋ ቃል አለን በመጨረሻ ዘመን። ይህም ምንድነው የሚለው? በመጨረሻ ዘመን በሥጋ ለባሽ ሁሉ ላይ መንፈሴን አፈሳለሁ ይላል የእግዚአብሔር ቃል። ይህም የመጨረሻ ዘመን አንዱ ምልክት ነው። ይህም በሐዋርያው ሥራ ምዕራፍ 2 ላይ ተፈጽሟል። መንፈስ ቅዱስ አብሮን እንደሚሰራ፣ ከኛ ጋር እንደሚሆን፣ ፍሬዎቹን እንደሚሰጠን፣ ጸጋ እንደሚሰጠን፣ በሱ እንደምንኖር፣ እንደምንሞላ፣ እንደምንተታበብ የእግዚአብሔር ቃል ነግሮናል። አንዱ የመጨረሻ ዘመን ምልክት ሆኖ ተቀምጦልናል። ላስታውሳችሁ፣ የተፈጥሮ መዛባት፣ የፖለቲካ መዛባት፣ ማህበራዊ ህይወት ቀውስ፣ እንደዛው መንፈሳዊ ህይወት ቀውስ መዛባት፣ እንዲሁም ደግሞ መጨረሻ ጥሩ ነገር ደግሞ መንፈስ ቅዱስ በሥጋ ለባሽ ሁሉ ላይ በቤተ ክርስቲያን ላይ ወርዶ የሚሰራበት
እንደሆነ የእግዚአብሔር ቃል ይነግረናል። የተወደዱ ትልቅ የእግዚአብሔር ሰው ዶክተር ቢሊ ግርሃም መንፈስ ቅዱስ በዚህ ዓለም ላይ ባይኖር ይህች ምድር ገሃነም ትሆን ነበር ብለው ነበር። እውነት ነው። በብዙ ፈተና ውስጥ ዓለም በብዙ ፈተና ውስጥ ቤተክርስቲያን በብዙ ፈተና ውስጥ ታሳልፍ አሁንም ተቆጣጥሮ ያለው ደካሞችን እያበረታ ያለው የወደቁትን እያነሳ ያለው እያስተማረ ያለው መንፈስ ቅዱስ ነው። አንዱ የመጨረሻ ዘመን ምልክት ነው። ልባችንን ከከፈት ራሳችንን ካዘጋጀን የመንፈስ ቅዱስ ዛሬም ይሰራል በሕይወታችን። ዛሬ ወደ ዋናው መልእክቴ ሲገባ የነገር ሁሉ መጨረሻው ቀርቧል ይላል እግዚአብሔር ቃል። ፍጻሜ ሊሆን ነው፣ ሊያበቃ ነው። ይህ እግዚአብሔር ቃል እውነት ነው፣ ማይለወጥ ማናስተካክለው ወደ ራሳችን አቅንተን ይሄ ይሁን ብለን ወደምንወደው አቅጣጫ ማናመጣው የእግዚአብሔር ቃል እውነት ነው። የነገር ሁሉ መጨረሻው ቀርቧል። ስለዚህ ከክርስቲያኖች ምን ይጠበቃል? ከኛ ምን ይጠበቃል? መጨረሻ የሆነ ከሆነ የዓለም ፍጻሜ ደርሶ ከሆነ እያለቀ ከሆነ መጽሐፍ ቅዱስን ምናምን ሰዎች ታደኛ ምን እናድርግ? ምን ይጠበቅብናል? የእግዚአብሔር ቃል ምን ይመክረናል? ከዚሁ ክፍል ጥቂት ነገሮችን አይተን እናበቃለን። የመጀመሪያው ነገር ቁጥር 7 ላይ እንደዚህ ይላል፣ እንግዲህ እንደ ባለ አእምሮ አስቡ ይላል። እንደ ባለ አእምሮ አስቡ። እንደ ባለ አእምሮ ማሰብ ነው የመጀመሪያው ነገር። ይህን በሌላ ትርጉም ስንመለከት መንቃት ብሎ ነው የሚተረጉመው እንግሊዝኛው። መንቃትም ደግሞ ከስካር መንቃት ብሎ ዲፋይን ያደርጋል፣ ይገልጻል፣ ያብራራል። ከስካር መንቃት፣ እንደ ባለ አእምሮ ማሰብ፣ ወደ ልብ መመለስ፣ ወደ አእምሮ መመለስ፣ ከስካር መንቃት። ስካር ወገኖቼ ብዙ አይነት ስካር አለ በመጽሐፍ ቅዱስ ውስጥ። ብዙ አይነት ስካር አለ በመጽሐፍ ቅዱስ ውስጥም ዛሬም። የመጀመሪያው በጥላቻ እንሰክራለን፣ በሌላ ፍቅር እንሰክራለን፣ በገንዘብ ፍቅር እንሰክራለን፣ በተቃራኒ ጾታ ፍቅር እንሰክራለን፣ ራስን በመውደድ ፍቅር እናብዳለን፣ እንሰክራለን። የእግዚአብሔር ቃል ይህን ይላል። በሌሎች ደም እንሰክራለን መጽሐፍ ቅዱስ ይላል። በሐሜት እንሰክራለን፣ በወሬ እንሰክራለን። ብዙ የስካር አይነቶች አሉ። በአልኮል ጭምር እንሰክራለን። ስካር አእምሮን ያበላሻል፣ አስተሳሰብን ያበላሻል። ስካር ባላንስ ያሳጣል። የአስተሳሰብ ባላንስ፣ የአረማመድ ባላንስ፣ የአነጋገር ባላንሳችን ሚዛናችን ይዛባል። የአኗኗር ሚዛናችን ይዛባል። የህይወት ሚዛናችን ይዛባል። ስካር ዛሬ ዓለም ሰክራለች። ቤተ ክርስቲያን በብዙ ነገር ሰክራለች። እንድንሰክር፣ እንድናብድ፣ እንድንሞላ፣ እንድንጠጣ የተባለው መንፈስ ቅዱስን ነበር፣ የእግዚአብሔርን ቃል ነበር። ዛሬ ግን በምን እየሰከርን እንገኛለን? ራሳችንን ብንፈትሽ የእግዚአብሔር ቃል ይመክረናል። ከስካር ተመለሱ፣ ከስካር ንቁ፣ ወደ አእምሮአችሁ ተመለሱ ነው የሚለው። እንግዲህ እንደ ባለ አእምሮ አስቡ ማለት ከስካር ንቁ፣ ተመለሱ። ከአማርኛው የተሻለ ትርጉም ነው፣ ማብራሪያ ነው የሚሰጠን ሌላው ትርጉም። ወደ አእምሮ ተመለሱ፣ ወደ ልብ ተመለሱ። ያ ከአባቱ ቤት ድርሻ ተቀብሎ የወጣው ልጅ ከብዙ ክሳራ በኋላ ከብዙ ውድቀት በኋላ ወደ አእምሮ ወደ ልቡ እንደተመለሰ ዛሬም ቤተ ክርስቲያን ወደ አእምሮዋ ትመለስ፣ ወደ ልቧ ትመለስ። እንመለስ ወደ ልባችን፣ ከስካር እንንቃ። የእግዚአብሔር ቃል ይሄን ይመክረናል። በብዙ ነገር ሰክረናል። ምናደርገውን አናቅም፣ ምናወራውን አናቅም፣ ምንሆነውን አናቅም። የብዙ ነገር የአገልግሎታችን ሚዛን ተዛብቷል። የናኖራችን ሚዛን ተዛብቷል።
ስካር ሚዛን ያዛባል፣ አስተሳሰብን ያዛባል፣ አገልግሎትን ያዛባል፣ ከሌሎች ጋር ያለንን አንድነት ያዛባል፣ ከእግዚአብሔር ጋር ያለንን አንድነት ያዛባል፣ ከራሳችን ጋር ያለንን ህብረት ያዛባል። ይሄ ስካር ወደ አእምሮአችሁ ተመለሱ፣ እንደ ባለ አእምሮ አስቡ ይናል የእግዚአብሔር ቃል። ወደ አእምሮ ባለመመለሳችን፣ እንደ ባለ አእምሮ ባለማሰባችን ምክንያት እዚህ ጋር አንዳንድ የተበላሹ ነገሮች አሉ። ጸሎት ተበላሽቷል። ትጸልዩም ዘንድ በመጠን ኑሩ ይላል። ከጌታ ጋር መነጋገር ተስኖናል። ከስካር መንቃት አንዱ መጸለይ ነው። ከጌታ ጋር ማውራት ነው። ጤናማ ግንኙነት ከጌታ ጋር ማድረግ ነው። ትጸልዩም ዘንድ ይላል። መጨረሻው ቀርቧል። ከሙሽራው ጋር ልናወራ ይገባል። ከክርስቶስ ጋር ልንነጋገር ይገባል። ከሱ ጋር የቅርብ አንድነት ህብረት ሊኖረን ይገባል። እንደ ባለ አእምሮ የሚያስብ ሰው ይጸልያል፣ ከጌታ ጋር ያወራል፣ ከእግዚአብሔር ፈቃድን ይቀበላል፣ ምሪት ይቀበላል፣ አጀንዳ ይቀበላል፣ ድምፁን ይሰማል። ዛሬ እግዚአብሔር የጸሎት ኃይል ጌታ ይመልስልን። ከጌታ ጋር ማሳለፍ ተስኖናል። ይሄ ምንድነው ችግሩ ከተባለ ሰክረናል። በብዙ ነገር ወድቀናል። ሰካራም መጨረሻው መውደቅ ነው፣ መንገዳገድ ነው፣ መልፈስፈስ ነው፣ አቅም ማጣት ነው። ስለዚህ ወደ አእምሮ የተመለሰ ሰው ይጸልያል። እንግዲህ እንደ ባለ አእምሮ ምን አድርጎ አስቡ። እንደ ባለ አእምሮ የምናስብበት አንዱ መንገድ መጸለይ ነው። ሌላኛው መንገድ በመጠን ኑሩ ይለናል። በመጠን ኑሩ ይለናል። እንንቃ፣ በመጠን እንኑር። መስራት ጥሩ ነው፣ መሮጥ ጥሩ ነው፣ መልፋት ጥሩ ነው። ሀብት ማከማቸት ማካበት ኃጢአት አይደለም፣ ጥሩ ነው። ላይታች መሯሯጥ ጥሩ ነው። ማግኘት ጥሩ ነው። መሰብሰብ ጥሩ ነው። መነገድ ጥሩ ነው። መማር ጥሩ ነው። ማግባት መጋባት ጥሩ ነው። መጽሐፍ ቅዱሳዊ ነው። ግን አንድ ልክ ተሰጥቶናል። በመጠን ኑሩ። በመጠን መኖር ማለት ምን ማለት ነው? በመጠን መኖር ማለት እግዚአብሔር በሚያኖረን ልክ መኖር፣ እግዚአብሔር በፈቀደልን ልክ መኖር፣ እግዚአብሔር በሰጠን ልክ መኖር፣ አለመስገብገብ፣ ራስ ወዳድ አለመሆን። እንደ እስራኤላውያን መና እየተሰጣቸው እያለ ስጋ አማረን አሉ። ስጋም ተሰጣቸው፣ ግን ለነፍሳቸው ክሳትን አመጣ። እግዚአብሔር እየመገባቸው ሳለ ዛሬ ትውልድ ያጉረመርማል። አነሰኝ ይላል። አዎ ሊያንሰን ይችላል። ጎደለኝ ይላል። አዎ ሊጎለን ይችላል። ብዙ ክፍተት ሊኖር ይችላል። ግን ማጉረምረም፣ ጌታ እንደተወን፣ ጌታ እንደራቀን ማሰብ፣ በምድር ላይ ደግሞ ለዘላለም እንደምንኖር አድርጎ ማሰብ፣ እንደማይሞት ሰው ማሰብ፣ እንደማይሄድ ሰው ማሰብ ኃጢአት ነው፣ በደል ነው። ስለዚህ በመጠን እንኑር። እግዚአብሔር በሚያኖረን ልክ እንኑር። በመጠን እንመላለስ። በደረስንበት ልክ እንመላለስ። በመጠን ላለመኖር ስንመኝ ነው፣ ስንጓጓ ነው፣ ስንቋምጥ ነው ብዙ አደጋ ውስጥ ሌሎችን ምን ከተው ራሳችንን ምን ከተው ራሳችንን በጦር ምን ወጋው ነፍሳችን የሚከሳው ነገራችን እየከሳ ያለው። የእግዚአብሔር ቃል በመጠን ኑሩ ይለናል። በመጠን ኑሩ። እግዚአብሔር በሚያኖረን ልክ እንኑር። በተፈቀደልንም ልክ እንኑር። አንድ ጊዜ ፋርማሲ ገባሁኝ
መድኃኒት ለመግዛት ሲገባ እንደጋጣሚ ሚዛን ነበር። ሚዛን ላይ ራሴን መዘንኩ፣ ቆምኩኝ። ነርሷም ረዳችኝ፣ ቁመቴን ለካች፣ የሰውነቴንም ክብደት ለካችና ውጤቱን ስትነግረኝ አንድ ነገር ነው ያለችኝ። የሰውነት ክብደት ከቁመቴ በላይ ሆኗል። ምን ማለት ነው አልኩ። አዎ በቁመቴ ልክ ነው መወፈር ያለብህ፣ የሰውነትህም ልክ ሚዛን ክብደት ሊኖር የሚገባ። ባይሆንስ በሽታ ነው፣ ሸክም ነው፣ አይጠቅምም። ክብደትህና ቁመትህ መመጣጠን አለበት ተባልኩኝ። ትክክል ነው። ጤናማ ህይወት ለመኖር፣ ትክክለኛ የተስተካከለ ህይወት ለመኖር ዛሬ ሸክም የሚሆኑ በረከት ሳይሆን ሸክም የሚሆኑ ነገሮች ብዙ አሁን በመድረክ ላይ መዘርዘር አልችልም። በህይወታችን ሊኖሩ ይችላሉ ማይጠቅሙን፣ እንደ በረከት ምን ቆጥራቸው፣ እንደ ተባረክን ብዙ ነገር እንደሆነልን እንደተሰጠን አድርገን ምን ቆጥረው፣ እግዚአብሔር ግን ሸክም ነው አስወግደው የሚለን እውነት 5 ኪሎ ክብደት ትርፍ አለብህ ተብያለሁ። አዎ አይጠቅመኝም። ልክ በህይወታችን፣ በኑሯችን፣ በአገልግሎታችን ትርፍ ነገር አይኖር፣ ሸክም የሚሆን ነገር አይኖር። ልባችን አይክበድ፣ ውስጣችን አይክበድ፣ መንፈሳችን አይክበድ። የተጠላለፍንበት ነገር ሊኖር አይገባም። ኢየሱስ ክርስቶስ ሲያስተምር የዓለም ብልጽግናና ሀብት እሾ ተብሎ ተመስሏል። እየበቀለ ቀስ በቀስ ምን ይላል? ያንቃል ነው የሚለው እግዚአብሔር ቃል። እያደገ ያ ስር እያደገ ያ እሾ እያደገ ያ ጥድ እያደገ ያንቅና ይላል እግዚአብሔር ቃል። ያንቃል። ብዙዎቻችን ታንቀናል በምቾቶቻችን። ድሮ የነበረን አገልግሎት ታንቋል። ድሮ የነበረን ትጋታችን ታንቋል። ድሮ የነበረን ጸጋችን ታንቋል። ድሮ የነበረን ፍቅራችን ታንቋል። ድሮ የነበረን ሩጫ ታንቀናል። ገመድ በብዙዎቻችን አንገት ላይ አለ። ስባጎ በብዙዎቻችን አንገት ላይ አለ። ዛሬ በኢየሱስ ስም የተበጠሰ ይሁን። ስለዚህ በመጠን እንኑር። ዓለም አላፊ ናት። ይህች ምድር አላፊ ነች። ብሩም ወርቁም ያልፋል። እናቅልለው። ትንሽ ነገር አድርገን ልባችን አይክበድ። አገልግሎት ሊከለክለን አይገባም። እምነት ሊከለክለን አይገባም። አምልኮ ሊከለክለን አይገባም። ከክርስቶስ ጋር ያለንን ህብረት ሊከለክል አይገባም። የድሮ ትጋታችንን ሊከለክል አይገባም። ዛሬ ንቁ ይለናል። ከዚህ ስካር ውጡ ይለናል። ባናችሁ ተነሱ ይለናል የእግዚአብሔር ቃል። አሜን። እግዚአብሔር ያርገልን። ብዙ ስካር አለ። ከስካር እንድንነቃ ይገባል። ብዙ ሀገራት ዛሬ ሰክረዋል። መጽሐፍ ቅዱሳችን ላይ ባቢሎን የርኩሰት እናት፣ በቅዱሳን ደም የረከሰች፣ በክርስቶስ ምስክሮች ደም የረከሰች ይላል እግዚአብሔር ቃል። ባቢሎን በቅዱሳን ደም የሰከረች፣ በክርስቶስ ምስክሮች ደም የሰከረች። ዛሬ ዓለማችን ብዙ መንግስታት በብዙዎች ደም ሰክራለች። እግዚአብሔር ምሕረቱን ያወርድልን። ስካር ውስጥ ነን። ህዝባችን ስካር ውስጥ ነው ያለው። በደም ሰክረናል። በጥላቻ ሰክረናል። በብዙ ነገር ሰክረናል። የእግዚአብሔር ቃል ይህን ይለናል። ሰበር አፕ፣ ንቁ፣ ባናችሁ ተነሱ፣ ከስካር ውጡ ይለናል። ለምን? የነገር ሁሉ መጨረሻው ቀርቧል። የነገር ሁሉ ፍጻሜ ቀርቧል። ሌላኛው ነገር፣ ሁለተኛው ነገር የነገር ሁሉ መጨረሻ የቀረበ በመሆኑ ምን ይጠበቃል? ምን ማድረግ ይኖርብናል? የእግዚአብሔር ቃል እንደዚህ ይለናል። አገልግሉ ይለናል። ቁጥር 10 ልዩ ልዩን የእግዚአብሔርን ጸጋ ደጋግ መጋቢዎች እንደተቀበላችሁ መጠን በዚያው ጸጋ እርስ በርሳችሁ ምን አድርጉ? አገልግሉ።
ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር፣ የሚያገለግልም ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል። ክብርና ስልጣን እስከ ዘላለሙ ድረስ ለእርሱ በሚሆነው በኢየሱስ ክርስቶስ በኩል እግዚአብሔር በነገር ሁሉ ይከብር ዘንድ አሜን ይላል። አገልግሉ። የነገር ሁሉ መጨረሻው ቀርቧል ወገኖቼ። እናገልግለው። ቀሪ ዘመናችንን እናገልግል። እግዚአብሔር የጨመረልንን ዕድሜና ዘመን እናገልግለው። እሱን አገልግለን እንለፍ። ማገልገል ማለት ምን ማለት እንደሆነ ይገባችኋል። የግድ መድረክ ላይ መውጣት፣ ማይክ መያዝ፣ መዘመር፣ ጊታር፣ ኪቦርድ ብቻ ላይሆን ይችላል። በብዙ አይነት እናገለግላለን። የእግዚአብሔር ቃል እንደዚህ ይለናልና ለቅዱሳን ነው የተጻፈው ይህ መልእክት። ለምእመናን ነው የተጻፈው፣ ለአማኞች ነው የተጻፈው። ለመድረክ ላዮች ብቻ አይደለም የተጻፈው። ሁሉም ሰው አገልጋይ እንደሆነ፣ ሁሉም መጋቢ እንደሆነ፣ ደጋግ መጋቢዎች እንደመሆናችሁ መጠን መጋቢዎች ማገልገል መመገብ ነው። ለሌሎች መኖ ማቅረብ ነው፣ ምግብ ማቅረብ ነው። በእያንዳንዳችን ሕይወት ውስጥ ምግብ ሊኖር ይገባል። እጃችን ላይ ማዕድ ሊኖር ይገባል። ብርጭቆ ውሃ ሊኖር ይገባል። እያንዳንዳችን አገልጋዮች ልንሆን ይገባል። ውስጣችን ላይ መልእክት ሊኖረን ይገባል። ምንድነው የምለው እዚህ ጋር? የምናገር ቢኖር እንኳን እንደ እግዚአብሔር ቃል ይናገር። አያችሁ፣ ንግግር አገልግሎት ነው። ገበያ ላይ የምናወራው ንግግራችን እንደ አገልግሎት ይቆጠራል በእግዚአብሔር ቤት። በመስሪያ ቤት የምናወራው ንግግራችን አገልግሎት ነው። በጓደኞች ዘንድ የምናወራው ንግግራችን አገልግሎት እንደሆነ አውቀን ተጠንቅቀን እንናገር። ስለዚህ ነው ብዙ ሰው ዛሬ ከእከሌ ጋር አሳልፌ ከነከሊት ጋር በነበርኩ ጊዜ እዛ በነበርኩ ጊዜ ስናወራ መልእክት መጣልኝ፣ እግዚአብሔር በእከሌ በኩል ተናገረኝ ብለን የምንቀበለው ለምን? እግዚአብሔር እንደዚህ ይለኛል፣ መንፈስ ቅዱስ እንደዚህ ተናገረኝ ሳይል ንግግር ውስጥ መልእክት ይኖራል። ዛሬ በእግዚአብሔር ቃል እላለሁ፣ አፋችሁ ላይ መልእክት ይጨመር። ንግግራችሁ ሁሉ መልእክት ይሁን። ቋንቋችሁ ሁሉ መልእክት ይሁን። ቃላችሁ ሁሉ መልእክት ይሁን። እናገልግል። እዚህ ጋር እንዴት ማገልገል እንዳለብን ተጠቅሷል። በመቀባበል ማገልገል እንዳለብን፣ አንዱ አንዱን ያገልግል ይላል። እርስ በርሳችሁ ይላል። አንዱ አንዱን ያገልግል፣ ሌላውን ያገልግል ይላል። ማገልገል መገልገል አይደለም፣ ማገልገል ነው፣ መጥቀም ነው፣ ለሌላ መትረፍ ማለት ነው ማገልገል ማለት። ይሄም ደግሞ በመቀባበል እኔ አገለግላለሁ፣ እገለገላለሁ። አገልጋይ ብቻ አይደለሁም፣ እገለገላለሁ፣ አገለግላለሁ። አንዱ አንዱን ያገልግል፣ ሌላው በተሰጠው ጸጋ መጠን ያገልግል ይላል እግዚአብሔር ቃል። በተሰጠን ጸጋ መጠን እናገልግል። ዘመኑ አልቋል። የነገር ሁሉ መጨረሻ ላይ እንገኛለን። የነገሮች ሁሉ ፍጻሜ ላይ እንገኛለን። ወደ መጨረሻው እየገሰገስን እንገኛለን። ስለዚህ እናገልግል። እግዚአብሔር በሰጠን ጸጋ፣ አንተ ውስጥ ምን አይነት ጸጋ አለ? እግዚአብሔር የሰጠህ ጸጋ ምንድነው? እግዚአብሔር የሰጠሽ ጸጋ ምንድነው? ይሄቴ ቤተ ክርስቲያን እግዚአብሔር የሰጠን ጸጋ ምንድነው? መክሊቶቻችንን ቀብረን የተሰጠንን ጸጋ ችላ ብለን ጣል አድርገን ምናልባት የራሳችን መንገድ ላይ እየሄድን እንደሆነ ወደ አገልግሎት እንመለስ። የነገር ሁሉ መጨረሻ ቀርቧል። ዋጋ የሚሰጥ በደጃችን አለ፣ አጠገባችን አለ። በሱ ፊት እንቆማለን። ያገለገሉትን ጌታ መልሶ ያገለግላቸዋል። በዚያ ሰዓት እንዳናፍር፣ እንዳንደነግጥ፣ ባዶአችን እንዳንሆን እናገልግል። በተሰጠን ጸጋ። በሌላ አንግል ደግሞ ማየት አለብን። ባልተሰጠን ጸጋ መግባት የለብንም። እግዚአብሔር በሰጠን ነገር ነው የሚጠይቀን። ስለዚህ በተሰጠን ጸጋ መስጠን እናገልግል። ከዛም ለማለፍ እንቸጋገር። ከዚያም ለመውረድ ከተሰጠን በታች ለመሆንም መሄድ የለብንም፣ መድከም የለብንም። እግዚአብሔር በሚሰጠኝ ኃይል ነው ማገለግለው እያላችሁ አገልግሉ ይላል እግዚአብሔር ቃል። እግዚአብሔር በሚሰጠኝ ኃይል ነው እያላችሁ አገልግሉ ይለናል። አሁን የምናገለግለው ምንም
አይነት አገልግሎት ብናገለግል፣ ምንም አይነት ስብከት ብንሰብክ፣ በጣም የተወደዱ ዝማሬዎችን ብንዘምር፣ የተወደዱ ስብከቶችን መልእክቶችን ብናስ፣ ትንቢት ብናመጣ፣ ተአምር ብሰራ፣ ድንቅ ብሰራ፣ ሙታን ብነሱ፣ የኃይሉ ባለቤት እግዚአብሔር ነው። የኃይል ምንጭ እግዚአብሔር ነው። እግዚአብሔር በሚሰጠኝ ኃይል ነው ማገለግለው እያላችሁ አገልግሉ ይላል የእግዚአብሔር ቃል። ሌላው ማገልገል ያለብን ለእግዚአብሔር ክብር፣ አሜን፣ ለእግዚአብሔር ክብር፣ ሃሌሉያ። ለራሴ ክብር አይደለም ማገለግለው፣ ለቤተሰቦቼ ክብር አይደለም ማገለግለው፣ ክብር ለማግኘት አይደለም ማገለግለው። ክብር አገልግሎት በመሰረቱ ክብር አይደለም፣ ዝቅ ማለት ነው፣ መዋረድ ነው፣ መነጠፍ ነው፣ መንበርከክ ነው፣ ማጎንበስ ነው አገልግሎት። ስለዚህ ያን የአገልግሎታችንን ክብር እኛ መውሰድ መሻማት የለብንም። አገልግያለሁ ክብር ይገባኛል ማለት የለብንም። እኔ እኮ አገልጋይ ነኝ ክብር ያሻኛል ያስፈልገኛል ማለት የለብንም። ምድር ላይ ክብር ፈላጊዎች መሆን የለብንም። ክብሩ የጌታ ነው። የትኛውም ክብር በእኛ ላይ ቢገለጥ ተመልሶ ክብሩ የጌታ ነው። የክብሩ ባለቤት እግዚአብሔር ነው። ስለዚህ ወገኖቼ ማገልገል ይኖርብናል። እናገልግል። ለአገልግሎት ተጠርተናል። እግዚአብሔር እስራኤላውያንን ሲጠራ ከግብፅ ምድር ሕዝብን ሲጣራ ምንድን ነው ያለው? ያገለግለኝ ዘንድ ሕዝቤን ልቀቅ ነው ያለው። ያገለግለኝ ዘንድ። ሕዝብ ለአገልግሎት ተጠርቷል። እሱን እንድናመልከው፣ እንድናገለግለው፣ እንድንኖርለት ተጠርተናል። የሕይወት መስዋዕትነት አገልግሎት ነው። ስለዚህ ልናገለግለው ይገባል። ማገልገል አለብን። ለምን? የነገር ሁሉ መጨረሻው ቀርቧል። እግዚአብሔርን አገልግለን እንፈጽም። የመጨረሻው የነገር ሁሉ መጨረሻ ቀርቧል። ስለዚህ እኛ ምን እናድርግ? ከኛ ምን ይጠበቅብናል? መደሰት። ቁጥር 13 አነባዋለሁኝ። ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ ደስ እንድላችሁ በክርስቶስ መከራ በምትካፈሉት ልክ ደስ ይበላችሁ። እደግማለሁ። ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ ደስ እንድላችሁ በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ። በክርስቶስ ኢየሱስ በእምነት ምክንያት መከራ በምትቀበሉበት ልክ፣ በምትፈተኑበት ልክ፣ የተለያየ ነገር በሚፈራረቅባችሁ ልክ፣ ከላይ መግቢያ ላይ እንዳየነው ምድራዊ ቀውስ፣ ፖለቲካ ቀውስ፣ ማህበራዊ ቀውስ፣ ችግር ይፈራረቅብናል። ከውጭ ከውስጥ፣ ካጠገብ ከርቀት በምንሰማው በምናየው በሚደርስብን በብዙ እንፈተናለን። ነገር ግን አንድ የሚያጽናና መልእክት አለ። ደስ ይበላችሁ ይላል። ስሙ ይባረክ። ለምን ከተባለ የነገር ሁሉ መጨረሻ ቀርቧል። የዘመኑ ፍጻሜ ነው ሲባል ክርስቲያኖች ልንደነግጥ አይገባም። ወዮ ዘመን ሊያልቅ ነው እንደ ባያልቅ ጥሩ ነው እያል ልንጨነቅ ልንፈራ አይገባም። የእግዚአብሔር ቃል ሲናገር ለማያምኑ የጥፋት ምልክት ሲሆን ለእኛ ግን ለምንድን ለምናምን የክርስቶስ ለሆንን ሰዎች የመዳናችን ምልክት ነው ይለናል የእግዚአብሔር ቃል። የሚፈራረቀው መከራ፣ ማዕበሉ፣ ወጀቡ ሁሉ ደስታ ይሰጠናል። ለምን ከተባለ እዚህ ጋር ሊያስደስተን የሚችል አንድ ነገር አለ። የእግዚአብሔር መንፈስ በእናንተ ላይ ያርፋል። አሜን። የእግዚአብሔር መንፈስ በእናንተ ላይ ያርፋል። ቀደም መግቢያ ላይ ከመጨረሻው ዘመን ምልክቶች አንዱ ብዬ ተናግሬያለሁ። መንፈስ ቅዱስ ወርዶ መስራት ነው። አሁን ዛሬ ወርዷል፣ ይሰራል። በተለያየ ፈተና በተለያየ መከራ የምትጨነቁ ወዮ የምትሉ መልእክት አለኝ። መንፈስ ቅዱስ በእናንተ ላይ ደስታን ይፈጥራል፣ ሰላምን ይፈጥራል። ይህ ማለት ምን ማለት ነው? መከራው ላይ ይወገድ ይችላል፣ ችግሩ ላይ ይወገድ ይችላል፣ ፈተናው ላይ ይወገድ ይችላል። ነገር ግን
እየተፈተናችሁ ደስተኛ ትሆናላችሁ። አሜን። በደስታ ትቀበላላችሁ ሁሉን ነገር። በደስታ ታሸንፋላችሁ። የእግዚአብሔር ደስታ ኃይላችሁ ይሆናል። ይህን መልእክት ዛሬ የምትሰሙ በእናንተም ላይ የእግዚአብሔር ደስታ ይረፍባችሁ። ስለዚህ ይላል ብፁዓን ናችሁ፣ የተባረካችሁ ናችሁ ይላል የእግዚአብሔር ቃል። ደስ በላችሁ። ብዙ ጊዜ መከራ ሲበዛብን እንዴት የተረገምኩ ነኝ፣ እድለኛ አይደለሁም፣ እግዚአብሔር የጣለው ሰው እኔ ነኝ፣ እግዚአብሔር የረሳው ሰው እኔ ነኝ ብለን ተስፋ እንቆርጣለን። ግን የእግዚአብሔር ቃል እንደዚህ ነው ማለት መከራ በምትካፈሉበት ወቅት፣ መከራ ፈተና በሚበዛባችሁ ወቅት፣ ጭንቀት ችግር በሚበዛባችሁ ወቅት ተባርካችኋል ይላል። ተቃራኒ ነው የእግዚአብሔር ቃል። ስሙ ይባረክ። ምክንያቱም የእግዚአብሔር መንፈስ በእናንተ ላይ ይሰራል። እግዚአብሔር በእናንተ ላይ ያርፋል። ከዛም በኋላስ መከራ በተቀበላችሁበት በዚያ ልክ ክብር ይጠብቃችኋል ይላል። ሃሌሉያ! ክብር ይጠብቃችኋል ይላል። አሁን ይሄ በመከራ የተሞላች ምድር፣ በውጥረት የተሞላች ምድር፣ ለማንም ያልተመቸች ዓለም ታልፋለች። እግዚአብሔር ያሳልፍልናል። ከዚያን ለዘላለም ከክርስቶስ ጋር እንነግሳለን። በምድርም ላይ ብንኖር ከሱ ጋር ደስ እያለን ፈተናዎችን እናልፋለን። ድል ይሆንልናል። ስሙ ለዘላለም የተባረከ ይሁን። ስለዚህ ወገኖቼ ሆይ አንድ ነገር ላስታውሳችሁ። እግዚአብሔር ምንድነው የተናገረን? የነገር ሁሉ መጨረሻው ቀርቧል። ምልክቶቹ ምን ነበሩ? የፖለቲካ ቀውስ፣ የሃይማኖት ቀውስ፣ ማህበራዊ ህይወት ቀውስ፣ እንደገና መንፈሳዊ ህይወት ቀውስ ምልክት ናቸው። ስለዚህ ምን ይጠበቅብናል? ምን እናድርግ? እንደ ባለ አእምሮ እናስብ። የመጀመሪያው ነገር እንደ ባለ አእምሮ ማሰብ ማለት መንቃት ማለት ነው። በሌላ ቋንቋ ትርጉም ላይ ከስካር መነሳት፣ ከስካር ባኖ መንቃት ማለት ነው። የትኛውም ከእግዚአብሔር መንፈስ ውጪ ያሰከረን ነገር ከላያችን ላይ የተንከባለለ ይሁን። አሁን ሚዛናችንን ያዛባው የክርስትናን ሚዛን፣ የሕይወትን ሚዛን፣ የአኗኗር ሚዛን ያዛባው ስካር ከላያችን ላይ የተንከባለለ ይሁን። ለኢትዮጵያ ቤተክርስቲያን በዓለም ላይ ለምንገኝ ቅዱሳን ሁሉ እንደ ባለ አእምሮ ማሰብ ይሁንልን። ጌታ ወደ አእምሮአችን ይመልሰን፣ መንቃት ይሁንልን። ሌላው ሁለተኛው ማገልገል አለብን። የነገር ሁሉ መጨረሻው ቀርቧል። እናገልግለው ጌታ። መታደል ነው እሱን ማገልገል። እድለኝነት ነው እሱን ማገልገል። ክብር ነው እሱን ማገልገል። ያገለገሉትን ጌታ መልሶ ያገለግላቸዋል። በምድር ላይ ለመገልገል አንጠብቅ። ብዙ ነገሮችን ለማግኘት አንጠብቅ። ጌታን ብቻ ዝም ብለን እናገልግል። ነገ አስቀምጦ እሱ ያገለግለናል። ክብር ለጌታ ይሁን። የመጨረሻው ነገር የነገር ሁሉ መጨረሻ ቀርቧል። ምን ይሻላል? ክርስቶስን በዋይታ በወዮ አንጠብቅም፣ በደስታ እንጠባበቃለን። ሃሌሉያ! ለምን? ክብር አለ ከፊት ለፊታችን፣ መጎሳ አለ ከፊት ለፊታችን። ዛሬም እንኳን የእግዚአብሔር መንፈስ በእኛ ላይ አርፎ ይሰራል። በመከራ ፋንታ እንባረካለን። በሱ የደስታችን ምንጭ ነው ጌታ። ስለዚህ ወገኖቼ እግዚአብሔር ይህን ይለናል። የነገር ሁሉ መጨረሻው ቀርቧል። ጌታ አብዝቶ ይባርካችሁ። አመሰግናለሁ። አሜን።